ከዚህ በላይ ሰቃያለሁ። ከትንሽ ደቂቃዎች በኋላ እስከሚበቃ ድረስ አስቀጠቅጣለሁ። የተደበቁበት ቦታ ድረስ መጥተው እንደባብ የሚቀጠቀጡ እንዴ? ቆይ ለምን? ለአንቺ ስለ ሳራ ልነግርሽ ስል ነዋ። ታውቂያለሽ፣ ለአንቺ ስለ ሳራ እንዳልነግርሽ በጣም ነበር የሚሰጥብኝ። አሁን ግን ሁሉም ነገር ይቅርብኝ ብዬ በቃ ውሸቴን ትቼ እውነቱን እየነገርኩሽ ያለሁት ለዛ ነው። ግን እኮ ዛሬ ፖሊስ ጣቢያ ሄዷል። እንዴት ራሱ ላይ ያመለክታል? ዮሐና፣ እኔ ከአንቺ ላይ ያርገኝ ስለፈለገ ነው። ቆይ አንቺ ከመቼው ጠላትሽ አልነበር እንዴ? ከመቼው ወዳጅሽ ሆነ? እሱ አይደለም ጠላቴ። አሁን ጠላቴን አግኝቻለሁ። አረ እና ጠላትሽ ማን ነው? የኔ ጠላት አድናን ነው። አድና እንዴ? እሞትለታለሁ። እሱ ፍቅረኛዬ ነው። ያለሱ መኖር አልችልም የምትይው ሰው እያለ ነበር እንዴ? ከመቼው ጠላትሽ ሆነ? አዎ ጠላቴ ብላ በቃ ዞር በይልኝ። እሺ አንቺ ደስ እንዳለሽ፣ ግን እርግጠኛ ነኝ የሆነ ቀን ብቻሽን ትቀሪያለሽ። አድናን፣ እኔም ላይ እህቴም ላይ ላደረገው ነገር አንድ ቀን ዋጋ ትከፍላለህ። ለዚህ ማይረባ ሴጣን እንደዚህ አታሽቃጭለት። እንዳትናገርበት በኋላ። ምን? አዎ ሮቤል ዛሬም ማስመሰሉ አላለቀበትም። በባለፈው ክፍልም እንግዲህ ሉሃናና አድናንም ወደ ራት ግብዣው ለመሄድ ሲዘጋጁም ሮቤል ተዝለፍልፎ ወድቆባቸውም ነበር። በዚህም ሉሃናና አድናን በጣም ተደነጋግጠውም ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው አዝና ቪዲዮዎችንም የምናቀርብበት ሰዓት ነው። እንግዲህ ሉሃና ድራማ እጅግ አዝናኝና እንዲሁም ቁም ነገር አዘል ድራማ እየሆነ መጥቷል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ሮቤል በጣም እያስመሰለ እንደነበረም እኛም ራሳችን ገምተን ነበረ። እንግዲህ ያው ሉሃናና አድናንም በጣም ደንግጠዋል። በወቅቱ የሚያደርጉት የሚሰሩትም ነበረ የጠፋባቸው። ታዲያ ሉሃናም ቢሆን እባክህን ወንድምህ እኮ ነው እንደዚህ ሲጎዳ ዝም አትበል ስትለውም አድናንም ቢሆን በጣም የእሱ ነገር ስለቆረጠለትም እኔ ምን አገባኝ በማለት ነበረ ሁኔታውንም ልክ ያው ቸል ያለው ማለት ነው። ነገር ግን በሉሃና ምክንያት ወደዚህ ቤት ተመልሶ እንዲገባ አድርገዋለች ማለት ነው። አሁንም ሮቤል እያስመሰለ መሆኑን ቀጥሏል። እንግዲህ ሁኔታውንም እያባባሰው መጥቷል ማለት ነው። ነገርየው በጣም ወዴት እየሄደ እንደሆነም እኛም ራሳችን በጣም እየገረመን ነው ማለት ነው። እናንተስ ምን ታስባላችሁ? የሮቤል ጉዳይ መጨረሻው እንግዲህ ውድቀት ይሆናል ማለት ነው። ያው በወቅቱም ሉሃናም ተደነጋግጣ ነበር ሚራንም የጠራቻት። ሚራም ቢሆን የጤና ረዳትም ስለሆነች እንድታግዘውና ቅድመ ሕክምና እንድታደርግለትም ጠይቃታለች። በነገሩም በጣም ተደናግጣም ነበረ ሚራም። ታዲያ የሚራም መደናገጥና የሚራም መርበትበትም የተመለከተች ሉሃናም ሚራ የሰኛ ባህሪ አንቺ ባይሆንም አለሽ በማለትም እንግዲህ ያው ግርምቷንም እየገለጸችም ነበር። በወቅቱም ሚራም ጠየቀቻት። ምንድነው ማነው እንደዚህ ያደረገህ በማለትም ስትጠይቀውም እንግዲህ ሮቤል እያስመሰለና ወደዚህ ቤት መግቢያ ዘዴ እንደዘየደም ተናግሯል። ነገርየው በጣም እውነትና እንዲሁም በአንተ ላይ የሆነ ድብደባ ተፈጽሞብህ ቢሆን በጣም ደንግጬ ነበረ፣ ፈርቼ ነበር በማለትም እንግዲህ ፍራቻዋንም እየተገለጸችም ነበረ። እንግዲህ ሚራ ልቧ በቃ ምን ልበላችሁ በጣም ነበረ ሮቤልን የምትወደው። ሮቤል ግን አፍቅሯ ሳይሆን ለጥቅሙ ነበር የቀረባት። አሁን ላይ ግን ሉሃናን የእውነትም እያፈቀራትና እንዲሁም ወደ ልቡም ውስጥ እየገባች ትገኛለች። ታዲያ ሮቤልም ቢሆን ሉሃናን ለማግኘት ብዙ ነገሮችንም ከማድረግ ወደኋላ አልልም፣ አንቺን ብቻ ላግኝሽ በማለትም ከራሱ ጋር እየተማከረ ነው ማለት ነው። እንግዲህ በጣም በሚያሳዝንና እንዲሁም በሚያናድድ መልኩም ሉሃና ከወንድምህ ጋር እደር በማለትም አድናንን ነግረውም ነበር። አድናንም ለአንቺ ስላደርጋለሁ በማለት ከሮቤል ጋርም ለማደር ወስኖ እንግዲህ ካጠገቡ በመሆንም ያው በትክክል እንኳን አልተኛም፣ እሱን እየጠበቀና እንዲሁም የእውነት ታሟል በማለትም ያው ጅው ያለ እንቅልፍ ወስዶት ነበረ። በዚህ መሀል ግን የማይተኛው አስመሳዩ ሮቤልም ስልኩንም ነጥቆ
ያው ብዙ ነገሮችንም ቴክስት ከሱ ጋር በማመሳሰልም ቴክስት በመላላክም ሁኔታዎችንም ለሉሃና ለማሳየትና እንዲሁም የሉሃናን እህት ድርጊትም ወደ አድናን ለማሳበብ ያደረገው ጥረትም በጣም ከባድ ነበር ማለት ነው። ሮቤልም ተረጋግቶ አልተቀመጠም። መተኛቱና እንዲሁም አለመስማቱንም በመመልከትም ወዲያውኑ ስልኮቹን ይዞ ወዲያውኑ ነበር ወደ ሉሃና ክፍል ሄደ። ሉሃናም ቴክስቱን አይተዋለች ማለት ነው። ይህም ለእህትሽ ያለውን ሁኔታም ላንች ለመናገር ሳስብም አድናንም ይህን ነገር እንዳይናገርብኝ በማለትም ከዚህ ቤት አስወጥቶኛል፣ ስለዚህ ደግሞ የሚያስደበደበኝ እሱ ነው በማለትም እንግዲህ በጣም በሚያናድድ ሁኔታም ታናሽ ወንድሜ ጎዳናውን ኑሮ ለመድከው በማለትም የሆነ ቴክስት ነበር የጻፈለት ማለት ነው፣ በጣም በሚያናድድ ሁኔታ። ነገር ግን ሉሃናም እንደዚህ አይነት ነገርም ያው እኔ ማመን ያቅተኛል በማለትም ነገሮችን ለማድበስበስ ብትሞክርም እሱ ግን አሳምኗታል ማለት ነው። እንግዲህ ያው በጠዋትም ተነስታ ሁሉን ነገር እያሰበችና እያምሰለሰለችም ነበር። አድናን እንደዚህ ሊያደርግ የሚችለው ከምን ተነስቶ ነው? እህቴንስ እንዴት ነው? ምን ሊያደርጋት ነው? እያለች እየተጨነቀችበት ባለችበት ሰዓትም እንግዲህ ልበቀን ነው። አድናንም ወደ ፖሊስ ጣቢያ ለመሄድም ያው ለሉሃናም ሲናገር ሉሃናም ቢሆን ስልኩንም ለመፈተሽ ስልክ ስጠኝ በማለትም ስልኩንም ተቀብለዋለች። አድናንም ወደ ፖሊስ ጣቢያ ነበር የሄደው። እንግዲህ ያው ብዙ ነገሮችንም የቀመረውና እንዲሁም ያቀነባበረው ሮቤልም ለጓደኛው በመደወልም በዚህ በላኩልህ ስልክ ቁጥርም የምልህን ነገር በሙሉ ማለት ትችላለህ፣ እናም ወዲያውኑ ፈጽመው በማለትም እንግዲህ እሱ እንዳስደበደበውና እንዲሁም የባለፈውን ነገርም ያው በጥንቃቄ አድርገነዋል በሚል በማስመሰልም ያው ሁሉን ነገርም በስልክ ያስተላልፉላታል። ይሄንንም የሰማችው ሉሃናም በጣም ደንግጣለች። እንዴ አድናን እንዴት እንደዚህ የሆነበት ምክንያት ምንድነው? ደግሞም ክፉ ሰው ነው ማለት ነው ያፈቀርኩት እያለችም ወደ አምላኳም እየተማጸነችና እንዲሁም በጣም ግራ ገብቷትም ነበረ። በዚህም ሉሃና የምታደርገው የምትጨብጠው ጠፍቶባታል። አድናንን እንደዚህ በፍጹም ልጠብቀው አልችልም፣ ልገምትበት በማልችበት መንገድ ነው በማለትም ብዙ ነገሮችም ያምሰለሰለች ትገኛለች። እንግዲህ ያው አሁን ላይም ሮቤልም ቢሆን በጣም ደስ ብሎታል ማለት ነው። ታዲያ ሉሃናም ቢሆን አመስግነዋለች ያለውን ነገርም የእውነት መስሏትም ሮቤልንም ቢሆን እንግዲህ ወንድሜ በጣም ነው ማመሰግንህ ለእህቴ የምታደርገውና እንዲሁም እህቴ እንድትገኝ የምትተባበረኝም በሙሉ አመሰግናለሁ በማለትም በሚያናድድ ሁኔታ አመስግነዋለች። እንግዲህ ተሸውዳለች ማለት ነው። ሮቤልም ያደረገውን አድርጎ በጣም ችግር የለውም እህትሽን ለማግኘት ብዙ ነገርም እንከፍላለን፣ ነገር ግን ከአድናን ተጠንቀቂ በማለትም አድናን እንዳትቀርበውም አድርጓታል። ሉሃና ግን አሁንም አምናዋለች ማለት ነው። በሌላ በኩል ያው አሁን ላይ ሉሃና እህቷን ከማግኘትም እንዲሁም እንድታገኛት ከመሻቷ የተነሳ ሮቤልን እየተንከባከበችው ነው ማለት ነው። እናም ያው ምግብ እያበሰለችለት ሳለ ሚራም ትደርሳለች። ሚራም ቢሆን ምን እያደረግሽ ነው ስትላትም ለሮቤል ምግብ ላበስልለት በማለትም ስትመልስላት ሚራም ምርር ባለ ቃል ነበር የመለሰችላት። ከመቸለት ወዲህ ነው ሮቤል ወዳጅሽ የሆነው በማለትም ብዙ ነገሮችንም ዛቻና እንዲሁም ነገሮችንም አፍርጣባትም ነበረ። ነገር ግን አሁን ላይም ሉሃና ሮቤል ወዳጄ ነው ጥላቴም አይደለም በማለትም እንግዲህ የተባለውና እንዲሁም የተደረገውንም ነገር በማመንም ለሚራም ነግራትም ነበረ። ታዲያ ማን ነው እባክሽን እስኪ ንገረኝ ጥላትሽን በማለትም እንግዲህ ጥላቷን እንድትነግራትም በመናገርም አድናን ነው ጥላቴ በማለት ስትናገርም ሚራም ቢሆን ባዶ እጅሽን እንዳትቀሪ ነው ያለቻት ማለት ነው። እና ሚራም ቢሆን ጠርጣራ ናትና ሮቤል የሆነ ነገር እንዳደረገ ገብቷታል። ከዚህ ነገርም እኔ ጊዜው ቢዘገይና ቢረፍድም እደርስበታለሁ እያለች እየፎከረች ነው ማለት ነው። እናም እንግዲህ ሉሃናም ቢሆን ያበሰለችውን ምግብም ለሮቤል እያጎረሰችው ሳለ
አድናን ደርሷል። አድናንም ቢሆን ባየውና በተመለከተው ነገር በጣም ተናዶ ነበረ። እንዴት ነው ሮቤል እጅ የለውም እንዴ? በእጁ አይበላም እንዴ? ለምንድን ነው? ምን እያደረግሽ ነው ሲላትም እንግዲህ የተናደደችው ሉሃናም ተነስታ አድናንን ባልጠበቀውና ባላሰበው መንገድ ነበረ በጥፊ የደረገመችው። እንግዲህ በጣም የሮቤል አስመሳይነትና እንዲሁም ክፉነትም ከዚህ ላይ ይታያል ማለት ነው። በጣም የሚፋቀሩ ፍቅረኛሞችንም አለያያቸው ማለት ነው። እና ሜራም ቢሆን ሮቤልን እየዛተችበት ነው ማለት ነው። ከኔ ሽሸህ የምትሄድ ከሆነ የሚመጣውን ነገር ዋጋ ትከፍልበታለህ በማለትም ዝታበታለች ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።